እባብ ስንል ወደ አእምሯችን የሚመጣው ፍርሃት፣ አደጋ፣ መርዝና ድንጋጤ ነው። ነገር ግን በዓለማችን ላይ ውሻ ወይም ድመት እንደሚባለው ሁሉ በሰዎች ቤት ውስጥ በሰላም የሚኖር አንድ እጅግ ተወዳጅ እባብ አለ። ስሙም የበቆሎ እባብ ይባላል። በሳይንሳዊ አጠራሩ ፓንቶሮፊስ ጉታተስ የሚባለው ይህ እባብ ለምንድን ነው በሰሜን አሜሪካና በዓለም ዙሪያ በቤት እንስሳነት እጅግ ተፈላጊ የሆነው? ዛሬ አስገራሚ እውነታዎችን እናያለን። ይህ እባብ በቆሎ ስለሚበላ አይደለም ይህን ስም ያገኘው። ምክንያቱም በድሮ ጊዜ እነዚህ እባቦች ገበሬዎች በቆሎ በሚያከማቹባቸው ጎተራዎች አካባቢ በብዛት ይገኙ ነበር። ወደ ጎተራው የሚመጡት ግን በቆሎውን ለመብላት ሳይሆን በቆሎውን ሊበሉ የሚመጡትን አይጦች ለማደን በመሆኑ ለገበሬው ትልቅ ጥቅም ይሰጡ ነበር። የእነዚህ እባቦች ወዳቸው ክፍል ላይ ያለው ቅርጽና ቀለም ልክ እንደተገመደ የባህል በቆሎ ፍሬዎች ስለሚመስል ነው። ብዙዎች ሰዎችን እባብ ቤት ውስጥ ማሳደግ እብደት ሊመስላቸው ይችላል። ነገር ግን የበቆሎ እባብ ተመራጭ የሆነበት ዋናው ምክንያት አንደኛ መርዝ አልባ በመሆናቸው። ይህ እባብ ምንም አይነት መርዝ የሌለው ሲያድን እንኳ መርዝ ሳይሆን ጠምጥሞ በማፈን ነው የሚጠቀመው። ሁለተኛ ረጋ ያለ ባህሪ ስላላቸው። በተፈጥሮው እጅግ በጣም የዋህና የማይናደፍ ነው። ሰዎችን አይፈራም። በቀላሉ በእጅ ላይ ለመጠምጠምና ለመጫወት ምቹ ነው። ሶስተኛ አነስተኛ መጠን ስላላቸው። ሌሎች እባቦች እጅግ ግዙፍ ሲሆኑ ይህ እባብ ግን ቤት ውስጥ ለማኖር በሚመችና በቀላሉ ለመንከባከብ በማያስቸግር መጠን ነው የሚያድገው። በምስሉ ላይ እንደምታዩት በተፈጥሮ ብርቱካናማ ወይም ቡናማ ቀለም አላቸው። በላያቸው ላይ ደግሞ ቀይ ወይም ቡናማ ነጠብጣቦች ይኖራቸዋል። ነገር ግን አሁን እጅግ በጣም የተለያየ ቀለም አላቸው። እንዲህ የሆነበት ምክንያት ሰዎች የእነዚህ እባቦች በማራባት የዘረመል ወይም ዲኤንኤ ቅልቅል ስለፈጠሩ አሁን ላይ ነጭ፣ ጥቁር፣ ደማቅ ቀይና ልዩ ልዩ ማራኪ ቀለማት ያላቸው የበቆሎ እባቦችን ማግኘት ተችሏል። በዚህም የተነሳ ውድ ዋጋ የሚያወጡ ጌጦች ሆነዋል። ስለዚህ በሚቀጥለው ጊዜ ማራኪ ቀለም ያለው እባብ በሰው እጅ ላይ ተጠምጥሞ ስታዩም አትደንግጡ። ምናልባት የዋሁ የበቆሎ እባብ ሊሆን ይችላል። እናንተስ መርዝ የሌለው ቢሆን እባብን በቤታችሁ ማሳደግ ትችላላችሁ? ሀሳባችሁ በኮሜንት አጋሩኝ። ቪዲዮውን ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በዓለማችን ላይ ረጅም ሰዎች የሚበዙባቸው እንደ ኔዘርላንድስ ያሉ ሀገራት እንዳሉ ሁሉም በአንጻሩ ደግሞ አጫጭር ሰዎች በብዛት የሚገኙባት አንድ ልዩ ሀገር አለች። ይህች ሀገር ከ17,000 በላይ ደሴቶች ያሏት ኢንዶኔዥያ ናት። ዛሬ የኢንዶኔዥያ ዜጎች ለምን በቁመታቸው ከዓለም ቀዳሚ እንደሆኑና አስገራሚውን እውነታ በዝርዝር እንመለከታለን። በተለያዩ ዓለም አቀፍ ጥናቶች መሰረት ኢንዶኔዥያ በአማካኝ አጫጭር ሰዎች የሚኖሩባት የዓለማችን ቁጥር 1 ሀገር ሆና ተመዝግባለች። የአንድ ኢንዶኔዥያ አማካይ ቁመት 1 ሜትር ከ58 ሴንቲሜትር ወይም 5 ጫማ ከ2 ኢንች አካባቢ ነው። ይህንን ቁመት በዓለም ረጅሙ ቁመት ካላቸው የኔዘርላንድስ ሰዎች ጋር ብናነጻጽረው የኔዘርላንድስ ሰዎች በአማካኝ 1 ሜትር ከ83 ሳንቲሜትር ወይ ደግሞ 6 ጫማ ቁመት አላቸው። ይህ ማለት በሁለቱ ሀገራት አማካይ ቁመት መካከል የ25 ሴንቲሜትር ወይም የአንድ ትልቅ ጭብጥ ልዩነት አለ ማለት ነው። ሳይንቲስቶች ለዚህ የቁመት ማነስ የተለያዩ ምክንያቶች ያስቀምጣሉ። አንደኛውና ዋናው የዘር ውርስ ጄኔቲክ ቢሆንም የአካባቢው ሁኔታና አመጋገብ ትልቅ ሚና አላቸው። በኢንዶኔዥያ ውስጥ የሚገኙ ብዙ ማህበረሰቦች የአመጋገብ ስርዓታቸውና የሚኖሩበት ሞቃታማ የአየር ንብረት በዝግመተ ለውጥ ኢቮሉሽን ሂደት ውስጥ ለሰውነታቸው አጭር መሆን የራሱ የሆነ አስተዋጽኦ እንዳለው ይነገራል። ይህ ለዘመናት በቆየው የተፈጥሮ ሂደት ውስጥ የሀገሪቱ መገለጫ ሆኖ ቀርቷል። የሚገርመው ነገር ኢንዶኔዥያ አሁን ላይ አጫጭር ሰዎች የሚበዙባት ሀገር ብትሆንም ከብዙ ሺህ ዓመታት በፊትም ሆቢት ተብለው የሚጠሩ እጅግ አጫጭር የሰው ዝርያዎች ይኖሩባት እንደነበር የአርኪኦሎጂ ግኝቶች ያሳያሉ። ይህም ሀገሪቱን በቁመት ዙሪያ ለሚደረጉ ጥናቶች ልዩ ያደርጋታል። ቁመት የተፈጥሮ ስጦታ እንጂ የብቃት መለኪያ አይደለም። ኢንዶኔዥያውያን በቁመታቸው አጠር ያሉ ቢሆንም በታታሪነታቸውና በባህላቸው ግን በዓለም እጅግ የሚከበሩ ህዝቦች ናቸው። ተጨማሪ አስገራሚ ድንቃድንቅ ታሪኮች ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ።
እግር ኳስን የማይወድና የማይከታተል ይኖራል ተብሎ አይታሰብም። በየሜዳው የምናያቸው ደማቅ ኳሶች ግን የት ሀገር እንደሚመረቱና እንዴትስ እንደሚሰሩ አስበው ያውቃሉ? ዛሬ ስለ እግር ኳስ ምርት አንድ እጅግ አስገራሚ እውነታ ይዘንላችሁ ቀርበናል። በዓለማችን ላይ ታላላቅ የእግር ኳስ ተጫዋቾች የሚጫወቱባቸው ኳሶች የት እንደሚሰሩ ያውቃሉ? በዓለማችን ላይ ለጨዋታ ከሚውሉ ኳሶች መካከል 80% የሚሆኑት የሚመረቱት በአንዲት ሀገር ነው። እሷም ፓኪስታን ናት። በሚሊዮን የሚቆጠሩ ኳሶች ከዚች ሀገር ወጥተው የዓለምን ስታዲየም ያደምቃሉ። ነገሩ እዚህ ላይ ነው የሚገርመው። ፓኪስታን የዓለማችን 80% ኳስ የምታመርት ግዙፍ የኢንዱስትሪ ባለቤት ብትሆንም በኳስ ተጫዋችነቷ ግን ያን ያህል አትታወቅም። እንደውም በሚገርም ሁኔታ ይህች ሀገር በበርካታ ዓመታት በትላልቅ የዓለም አቀፍ ውድድሮች ላይ ተሳትፋ አታውቅም። ኳሱን እሷ ሰርታ ተጫዋቾቹ ግን የሌላ ሀገር ሆነው ማየት ለፓኪስታን የተለመደ ክስተት ሆኗል። አንድ ተጫዋች ሜዳ ላይ ድንቅ ጎል ሲያስቆጥር ያቺ ጎል የተቆጠረችባት ኳስ ምናልባትም በፓኪስታን ሰራተኞች ጥረት የተሰራች መሆኗን ማሰብ ይገርማል። ስለ ፓኪስታን እና ስለ እግር ኳስ ምርት የነበራችሁ ግንዛቤ ምን ይመስላል? ሀሳባችሁ ኮሜንት ላይ አጋሩኝ። ሰላም ውድ የቻናላችን ተከታታዮች፣ ይህ ምስል ስትመለከቱ ምን ይሰማችኋል? በአፍሪካ ግዙፉ የሳቫና ሜዳ ላይ አንዲት እናት ቀጭኔ ገና የወለደውን እና መቆም የማይችለውን ልጇ በጭካኔ ስትመታው በምስሉ እናያለን። ለዓይን እጅግ የሚከብድ ልብን የሚነካ ትዕይንት ነው። ግን ብዙዎች የማያውቁት በዚህ ጭካኔ በሚመስል ድርጊት ጀርባ እጅግ አስደናቂና ጥልቅ የሆነ የፍቅር እና የህልውና ሚስጥር ተደብቋል። እውነት ነው። የመጀመሪያው አስገራሚ እውነታ ቀጭኔዎች የሚወልዱት ቆመው ነው። ገና ከማህፀን የወጣው ህፃን ቀጭኔ ከ2 ሜትር በላይ ከፍታ ቀጥታ ወደ መሬት ይፈጠፈጣል። ይህ ገና የመጀመሪያው ድንጋጤ ነው። ከዚህ ድንጋጤ ገና ሳይነቃ እናት ቀጭኔ ስራዋን ትጀምራለች። ልጇን እንደ ኳስ ትጠልዘዋለች። ለምን እናት ቀጭኔ እንዲህ ታደርጋለች? ምክንያቱም ይህ ነው። በዱር አራዊት ዓለም ውስጥ ሰዓታት ሳይሆን ደቂቃዎች ለህይወትና ለሞት ልዩነት ይፈጥራል። አዲስ የተወለደችው ቀጭኔ በደቂቃዎች ውስጥ መቆምና ከእናቷ ጋር መሮጥ ካልጀመረች የአንበሳ የጅብና የነብር ራስ መሆኗ የማይቀር ነው። በእናት ቀጭኔዋ እያንዳንዱ ድብደባ ስር የሚከተሉት ምክንያቶች ተደብቀዋል። አንደኛ፣ የመጠንከር አስፈላጊነት። የእናት ጭካኔ አይደለም፣ ልጇ እንዲህ ሆኖ ካልጠነከረ የአራዊት ቀለብ እንደሚሆን ስለምታውቅ ነው። ያለምንም ጥንካሬ በዱር መኖር አይቻልም። ሁለተኛ፣ የህልውና ትምህርት። እያንዳንዱን ምት ልጇን መሬት ላይ ከሚፈጠፍጠው የባሰ ድንጋጤ እየሰጣት ተነሺ፣ ጠንክሪ፣ እኔ ሁል ጊዜ ከጎንሽ መሆን አልችልም፣ ጠንካራ መሆን አለብሽ የሚል መልእክት ታስተላልፋለች። ድብደባው ቀጥ ብሎ መቆምና መራመድ እስከሚጀምር ድረስ ለሰዓታት ሊቆይ ይችላል። ይገርማል። ልጁ ለመጀመሪያ ጊዜ የመጀመሪያ እርምጃ መራመድ ሲጀምር እናትየው መምታቷን ታቆማለች። ያን ጊዜ የመጨረሻውን እንክብካቤ ይጀምራል።